ችግር። እኔ ቤተሰቦቼ ኦሮሞዎች ናቸው። ባለቤቴ አማራ ነች። በኦሮሞ ባህል ነው ያደግኩት። በአካባቢ አማሮችም ትግራዮችም ወላይታዎችም ከፍቾችም ጉራጌዎችም ብዙዎች ነበሩ። ከብዙዎች ጋር ለማደግ ለመነጋገር ለመወያየት እድል አግኝቻለሁ። ወታደር በነበርኩበት ጊዜ ብዙ የኢትዮጵያ ክፍል ተዘዋውሬያለሁ። ሰው ነው የምወደው፣ ሰው ነው የማከብረው። እኔ ያደግኩበት የኦሮሞ ባህልም እንደዛ በጣም ተጽዕኖ ያሳደረብኝ ይመስለኛል። በጣም ማቀፍ ኢንክሉሲቭ መሆን፣ ያ ጉዲፈቻ ማየት ይቻላል። ብዙ ባህሎቹ ያ አይነት ናሬሽን የላቸውም። ሰው መክፋት የኦሮሞ ባህል አይደለም። አማራ ጋር ባለቤቴ አማራ ነች። ተጋብተናል፣ ልጆች አፍርተናል። ስለዚህ የቤተሰቤ አካል ነው። ትግራይ ይሄን እንደሆነ ኖሬበታለሁ። ቋንቋቸውን ችዬ ባህላቸውን ችዬ አብሬ ኖሬያለሁ። ልክ እንደ ህዝብ እንደ አካል ነው ማያቸው። ብዙ እንደዛ አይነት ችግር አይጠናወተኝም። ግን ኢትዮጵያ ለኢትዮጵያ ብቻ ብሎ የሚያምን መሪ አይደለሁም። ኢትዮጵያ ለአፍሪካ ትበቃለች ብዬ የማስብ ነኝ። ለአፍሪካ ሀሳብ ማምጣት አለብን ብዬ የማስብ ነኝ። አፍሪካን አስተናስለን ከልመና ማውጣት አለብን ብዬ የማስብ ሰው ነኝ። አፍሪካ ካደገች ኢትዮጵያ ታድጋለች። ኢትዮጵያ ካደገች ደግሞ ኦሮሞም ያድጋል ማለት ነው።